በመጃንግ ብሔረሰብ ዞን የ12ኛ ክፍል ማጠናቀቂያ ብሔራዊ ፈተና የመጀመሪያ ዙር የተፈጥሮ ሳይንስ ተፈታኞች ወደ መፈተኛ ማዕከል ቴፒ ካምፓስ ሽኝት ተደረገላቸው። በመጃንግ ብሔረሰብ ዞን የ12ኛ ክፍል ማጠናቀቂያ ብሔራዊ ፈተና የመጀመሪያ ዙር የተፈጥሮ ሳይንስ ተፈታኞች ወደ መፈተኛ ማዕከል ቴፒ ካምፓስ ሽኝት ተደረገላቸው። በአንደኛ ዙር በተፈጥሮ ሳይንስ 516 ተማሪዎች፣ በሁለተኛ ዙር በማህበራዊ ሳይንስ 279፣ በአጠቃላይ 795 ተማሪዎች በዘንድሮ ዓመት ፈተና እንደሚወስዱ የመጃንግ ብሔረሰብ ዞን ትምህርት መምሪያ ፈተና ክፍል ኃላፊ አቶ አሰፋ በርሄ ተናግረዋል። በአንደኛው ዙር በተፈጥሮ ሳይንስ 516 ተማሪዎች ማለትም ከጎደሬ ወረዳ 335 ከመንገሽ ወረዳ 181 ተማሪዎች ይፈተናሉ። በሁለተኛው ዙር ወይም በማህበራዊ ሳይንስ ጎደሬ 161 መንገሺ 108 ተማሪዎች ጠቅላላ 270 ተፈታኝ ተማሪዎችን እንሸኛለን። በዘንድሮ ዓመትም የተሻለ ውጤት እንጠብቃለን ብለዋል። በዘንድሮ የተሻለ ውጤት እንጠብቃለን። ምክንያቱም ተማሪዎች አንደኛ መምህራን ደከመኝ ሰለቸኝ ሳይሉ ቱቶሪያል ይሰጣሉ። የተለያዩ በተደጋጋሚ ከተለያዩ ድረገጾች ከአዲስ አበባ ትምህርት ቤቶች የተለያዩ ጥያቄዎች ፕሪሞዴል ብዙ ፕሪሞዴሎች ተሰርቷል። ያም ያመለክተን ጥሩ ውጤት እንደሚኖር። ያነጋገርናቸው ተማሪዎችም ለፈተናው በጥሩ ሁኔታ መዘጋጀታቸውን ተናግረዋል። ያው እንግዲህ እስካሁን በጥሩ ሁኔታ ለመዘጋጀት ሞክረናል። ትምህርት ቤቱን በተሻለው መጠን በቱቶሪያሎችን በመስጠትና በተለያዩ መንገዶች ሲያግዘን ነበር። ስለዚህ በእግዚአብሔር ፍቃድ እንግዲህ በጥሩ ሁኔታ ተዘጋጅተናል። ኦኬ፣ ስለ ፈተናው በጣም ነው የተዘጋጅነው። ጥናትም አድርገናል። በትምህርት ቤታችን ትምህርቱም በጣም አሪፍ ነው። በጣም ተዘጋጅተን ነው የመጣነው። በጣም አሪፍ ነው። ፈተናም ምርጥ ነው። ዝግጅትም ደግሞ ትምህርት ቤታችን በቲቶርም በአንዳንድ ክፍለ ጊዜዎችም መምህራኖችም ደግሞ እንደዚሁ አንዳንድ ቲቶሮችም ድጋፍን በመስጠት ያው በተበረታታ ሁኔታ አግዘውናል። ለፈተና በጣም ተዘጋጅተናል። ደስተኛ ነኝ። ተማሪዎችም ሳይደናገጡ በተረጋጋ መንፈስ መፈተን እንዳለባቸው መልእክታቸውን አስተላልፈዋል። ተፈታኝ ተማሪዎች በጥንቃቄ በትዕግስት ስርዓት ጠብቀው በተሰጣቸው ኦሪየንቴሽን መሰረት እንደገና ደግሞ ምንም ሳይደናገጡ ፈተናቸውን መስራት። ያው ለጓደኞቼ የተወሰኑ ጓደኞቼ በጣም አሪፍ በሚባል ሁኔታ አጥንተዋል። ደስ የሚል ዝግጅት አድርገዋል እና ጓደኞቼን ምን ልላቸው ፈልጋለሁ መሰላ በጣም ማለት ከመደናገጥ ስሜት ወጥተው የራሳቸውን ስራ እንዲሰሩና ጠንክረው ውጤታቸውን ደግሞ አሪፍ በሚሆን ሁኔታ እንደሚመጣ አልጠረጠርም። ያው እንግዲህ እስካሁን ድረስ ሁሉም በእርግጠኝነት ለፈተና እንደተዘጋጁ ምንም ጥያቄ የለውም እና ከዚህ በኋላ ረጋ ብለው የሚመጣውን ጥያቄ በተረጋጋ መንፈስ እንዲሰሩና የተለየ ነገር እንደማይኖሩ ይህን ማስተላለፍ ፈልጋለሁ። የዝግጅት ክፍላችንም ለተፈታኝ ተማሪዎች መልካም የፈተና ጊዜ እንዲሆንላቸው ተመኝተናል።